በጣም አሪፍና ቆንጆ የሆነ ምሳ አሰራር ዛሬ ላሳያችሁ እዚህ ቤት መጥቻለሁ። እንግዲህ እንደምታዩት ማሻላ ተባረካላ። እንግዲህ ሩዛችንን በቀቀልን ማለት ነው። ሩዝ እንግዲህ ምንም ነገር ያው ሩዙን ስሰራ ባለማሳየት ይቅርታ። እንግዲህ ዶሮን ከላይ ሩዝ ጋር እንደምታዩት ነው። ቀጣውን አለ የዶሮ ስራዋ ብዙም ቢሆንም ዛሬ ደግሞ በሚገርመውና በሚያጅበው ዶሮ ሞቅ ሞቅ ጥብስ ላሳያችሁ ዝግጁ ሆኜ መጥቻለሁ ማለት ነው። እናንተም ቪዲዮ ሲደርሳችሁ ሸር፣ ሳብስክራይብ፣ ላይክ ያደረጋችሁ እንደምታበረታቱ ተስፋ አደርጋለሁ። ውድ የሀገሬ ልጆች አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተወደዳችሁ የተከበራችሁ የቻናል ቤተሰቦች ሰላም ብያለሁ። እያላችሁበት አማን ሰላም አላህ ያድርጋችሁ። ሀገራችንንም አማን ሰላም አላህ ያድርግልን። እኛንም በያለንበት አማን ሰላም አላህ ያድርገን እያልኩኝ እንግዲህ ዛሬ እንደምታዩት ዶሮ በበርካታ ዶሮ ስሟ አንድ ነው፣ ስራዋ ግን ስፍር ቁጥር የለውም ማለት ነው። ስሟ አንድ ነው፣ ዶሮ ዶሮ ነው፣ ግን ስራዋ ለሀረብ ሀገሮች በተለያየ መልኩ እየሰሯት ይገኛሉ ማለት ነው። ኢትዮጵያ ምናልባት አልጫ፣ ቀይ ወጥ፣ ጥብስ እንሰራታለን። ከዛ በላይ እንኳን ያው ምናልባት አላቃቸው እንዳያራቃቸዋለሁ እንዴ ኢትዮጵያ ተወልጄ እንዴት ይጠፋኛል? እና ለማንኛውም በበርካታ የምትገኘው እንደ ስሟ ማነስ ሳይሆን እንደ ስራዋ መበርከት አንደኛ ናት ዶሮ አረብ ሀገር ማለት ነው። እና እሱን በማስመልከት ዛሬ ደግሞ ከሰሞኑ በተለየ መልኩ በቀላሉ ለፍጥነት፣ ለስራ ጉልበት ለመቆጠብ፣ ለተለያየ መልኩ እንዴት አድርገን በቀላሉ ሰርተን ዶሮን መጠቀም እንዳለብን የማሳያችሁ ይሆናል ማለት ነው። ስለዚህ እስከ መጨረሻው ድረስ ተከታተሉን፣ ትወዱታላችሁ ውዶችዬ። እስኪ አብረን እንመልከት። እንደምታዩት እንግዲህ ከመግቢያው ጀምሮ ዶሮዋን ከመጀመሪያ እዛ ሀገር ላይ እንግዲህ መገንጠል፣ ላባ መንጨት ምናምን የለም። ሁሉም ነገር ተዘጋጅቶ ነው የሚመጣው። እንግዲህ እሷን በደንብ አድርገን አጥበን አዘጋጅተን በሎሚ እንደምታዩት እንግዲህ ቅመሞችን እነዚህን ቅመሞች ሁላችንም እናውቃቸዋለን ማለት ነው። እንደምታዩት ሽንኩርት፣ ድንችንም ሰንጠቅ ሰንጠቅ አድርጌ ሽንኩርቱንም ሰንጠቅ ሰንጠቅ አድርጌ አዘጋጅቻለሁ። ነጭ ሽንኩርቱንም በዚህ መልኩ ፈጭቼ አዘጋጅቻለሁ ማለት ነው። ቅመሞቹንም እነ ደቁስ እነ ፋብሪካ እና የመሳሰሉትን አዘጋጅቻለሁ ማለት ነው። ስለዚህ እንግዲህ ከዚህ ጀምረን ምን እንዴት አድርገን ነው ጨምረን የምንሰራው የሚለውን አብረን የምናይ ይሆናል ማለት ነው። እንደምታው መጀመሪያ ዘይቴን ጨመርኩ ማለት ነው። የሚበቃኝን ያህል ምናልባት የምንሰራውን የምናውቀው ራሳችንን እንዲህ አቅማችን ነው ልንሰራ የምንችለው ማለት ነው። አንድ ዶሮ ልንሰራ እንችላለን፣ ግማሽ ዶሮ ልንሰራ እንችላለን፣ ሁለት ሶስት ከዛም በላይ ልንሰራ እንችላለን። እና የምንሰራውን ግን እያንዳንዳችን በራሳችን የሚበቃን ያህል ገምተን መስራት እንችላለን ማለት ነው። ስለዚህ አሁን ዘይት ጨምሮ ቅመሜን ያዘጋጀሁትን ጨመርኩ፣ በደንብ አድርጌ ደባለቁት ማለት ነው። ከዛ እንግዲህ ሰንተክ አድርጌ ያዘጋጀሁትን ሽንኩርት በዚህ መልኩ ጠብሰዋለሁ ማለት ነው። ሽንኩርቱ በደንብ ማረር የለበትም፣ ጥሬ መሆን የለበትም። በደንብ አድርገን በቃ አለ አይደለ ችብስ አድርገን ነው የምንጠብሰው። ምክንያቱም ድርቅ አድርገን እንጠብሰዋለን ሳያር እንዳያር አድርገን ማለት ነው። በዚህ መልኩ እንደዚህ ሲሆን እናወጣለን ከዘይታችን ላይ ማለት ነው። ከዛ ሽንኩርታችንን በጠበስንበት ምን እናደርጋለን? ዶሯችንን እንጠብሳለን ማለት ነው። ምክንያቱም የሽንኩርቱ ጣዕም ወደ ዶሮ ይናል ማለት ነው። እንደዚህ አድርገን ዶሯችንን ጠብሰን ከዛ ምን እናደርጋለን? ድንች ዶሮ ያዘጋጀንበት ሳልሳ ወይም ቅመሙ ከታች በቀረው ድንቻችንን እንደባልቃለን ማለት ነው። በዚህ መልኩ እንደምታዩት ድጋሜ ድንቻችንን ወደ ጠበሳ እንገባለን ማለት ነው። ድንቻችንንም በዛው ሞቅ ሞቅ አድርገን እንጠብሰዋለን ማለት ነው። ስለዚህ ሁሉንም እንዴት አድርገን ማዘጋጀት እንዳለብን እንደምታዩት ቫይረስ ላይ ምን አደረኩኝ? ድንችን ከታይ መጀመሪያ ሽንኩርቱን ጨምሬያለሁ። ከዛ ድንቹን ጨመርኩኝ የጠበስኩትን። ከዛ ዶሮውን የጠበስኩትን ጨመርኩ ማለት ነው። ከዛ ለ10 ደቂቃ ያህል ፈራችን እናበራና እንጨምረዋለን ማለት ነው። እንደምታው በቀላሉ ነው የሚሰራው፣ ጉልበት ምናምን አይፈጅም። ከዛ ግማሹን ሽንኩርት እያስቀረውት ከላይ ነበረ ከላይ ጨመርኩበት ማለት ነው። ስለዚህ እነዚህ ወደ ዶሮ ሁሉም ነገር ይዋሃዳል ማለት ነው። ስለዚህ ምንም ነገር ሳንጨምር እንደዚህ የጠበስናቸውን ከላይ በካስቴር እፍን እናደርግና እንጨምረዋለን። እንደምታዩት በራሱ ጊዜ ያወጣውን ውሃ ከታይ ሳልሳ አውጥቷል ማለት ነው። ለምን? በራሱ ነው ከላይ ስለጠበስ ነው በራሱ ላቦት ይበስላል ማለት ነው። ከዛ ነጭ ሩዛችንን እንቀቅልና እንግዲህ እንደምታዩት ሩዛችንን ከታይ እናደርግና ከላይ እንደምታዩት ማሻላ ተባረካላ። እንግዲህ የዛሬው ቪዲዮአችን ይህን ይመስል ነበረ። እስከ ሰዓት ድረስ ስለተከታተላችሁን በጣም አድርጌ አመሰግናለሁ። መልካሙን ነገር ሁሉ እየተመኘሁላችሁ መልካም
ተውላችሁ ብያለሁ። በያላችሁበት ሰላማችሁ በዚህ ተረፍረፍ ይበልልኝ። ቪዲዮውን ሼር፣ ሰብስክራይብ፣ ላይክ እያደረጋችሁ አበረታቱኝ። በያላችሁበት ሰላማችሁ ይብዛ። ሰላም አለይኩም ወራህመቱላሂ